የጻድቁ ኖህና የድህነት መርከብ ታሪክ። ብዙ ዓመታት በፊት ከምድር ላይ የሚኖሩ ሰዎች እግዚአብሔርን መፍራትና መታዘዝ እርስ በርሳቸው ይጣሉ፣ ይደባደቡ፣ መፎካከርና ክፉ ነገር ማድረግ አበዙ። እግዚአብሔር አምላክም የሰዎችን ክፋት አይቶ አዘነ። ነገር ግን በዚያ ሁሉ ክፉ ሕዝብ መካከል የእግዚአብሔርን ሕግ የሚያከብር ቅን፣ ደግና ታዛዥ ሰው ነበረ። ስሙም ጻድቁ ኖህ ይባላል። ኖህ ከቤተሰቡ ጋር ሁልጊዜ እግዚአብሔር ያመሰግን ይጸልይም ነበር። የቅዱስ እግዚአብሔር ትእዛዝ። እግዚአብሔር አምላክ ኖህን ጠርቶ እንዲህ አለው፣ በምድር ላይ ክፋት በዛ፣ ስለዚህ ምድርን በውሃ መንጥለቅለቅ በጥፋት ውሃ ላንጠፋት ነው። አንተ ግን ከእንጨት ትልቅ መርከብ ስራ፣ መርከቧንም በውስጥም በውጭም ቅራይ ውሃ እንዳያስገባ የሚከለክል ማጣበቂያ ቀባት። እግዚአብሔር የመርከቧን ርዝመት፣ ስፋትና ቁመት ያህል በትክክል ነገረው። ኖህም አምላኩ ያዘዘውን ሁሉ እሺ ብሎ ሳይጠራጠር መቀበል ጀመረ። ሁለተኛ፣ የመርከቧ አሰራርና የሰዎች መሳለቅ። ኖህና ልጆቹ ሴም፣ ካምና ያፌት ስራቸውን ጀመሩ። ትልልቅ ዛፎችን እየቆረጡ መርከቧን መስራት ጀመሩ። በዚያ ዘመን ሰዎች ኖህ በደረቅ ምድር ላይ ትልቅ መርከብ ሲሰራ ሲያዩት ሲስቁበትና ይሳለቁበት ነበር። በደረቅ ምድር ላይ የምትሰራው ውሃው ከየት መጥቶ ነው እያሉ ያፈዙበት ነበር። ኖህ ግን አልተናደደም። ይልቁንም ለሰዎች ንስሐ ግቡ፣ እግዚአብሔርን አመስግኑ፣ ጥፋት ይመጣልና እያለ ለብዙ ዓመታት አስተማራቸው። ሰዎቹ ግን ትምህርቱን አልሰሙም።